ሌላው የተወደዳችሁ የቲክቶክ ቤተሰቦች እዚሁ ዘፍጥረት ምዕራፍ 3 ላይ ስለ ክርስቶስ የሚናገር ሌላ አለ። ይሄ በይበልጥ ምንድነው? በመስቀሉ ላይ ስለሚሰራው ስራ ነው። ስለ ልደቱ ብቻ ሳይሆን ከተወለደ በኋላ ከተጠመቀ በኋላ በ30 ዘመኑ ተጠምቆ በ3 ዓመት ከ3 ወር አስተምሮ ከዛ በኋላ በመስቀል ላይ ስለሚሰራው ስራ ሁሉ እዚሁ ዘፍጥረት ምዕራፍ 3 ላይ ቁጥር 15 ላይ ተነግሯል ማለት ነው። ይሄው ምንድነው የሚለው? ዘፍጥረት ምዕራፍ 3 ቁጥር 15 እንደዚህ ይላል። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጠዋለህ። እንግዲህ ይሄ ስለ እባቡን ነው የሚረግመው። እባቡን ሲረግመው ነው እግዚአብሔር አምላክ እንደዚህ የሚለው ማለት ነው። ምን ይላል? እንደዚህ ይላል። እግዚአብሔር አምላክም ቁጥር 13 ላይ ሴቲቱን ይህ ያደረግሽው ምንድነው አላት። ሴቲቱም አለች እባብ አሳተኝና በላሁ። እግዚአብሔር አምላክም እባቡን አለው ይህን ስላደረግህ ከእንስሳት ከምድር አራዊትም ሁሉ ተለይተህ አንተ የተረገምህ ትሆናለህ፣ በሆድህም ትሄዳለህ፣ አፈርንም በሕይወትህ ዘመን ሁሉ ትልሳለህ። በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። እንግዲህ እባብ ሔዋንን ሲያስታት ዲያብሎስ በእባብ ሰውነት ተሰውሮ ነው ያሳታት ማለት ነው። በእባብ እና በማደሪያው ይጠራል አንድም ሰይጣን። ነገር ግን ሰይጣን ራሱ እባብ ዘንዶ ተብሎ ይነገራል ማለት ነው። ይህንን በተለይ የት ላይ እናገኘዋለን መሰላችሁ? በራእየ ዮሐንስ ምዕራፍ 12 ላይ እናገኘዋለን። በራእየ ዮሐንስ ምዕራፍ 12 ላይ እናገኘዋለን። እንደዚህ ይላል። ዮሐንስ ራእይ ምዕራፍ 12 ላይ እንመልከት። የዮሐንስ ራእይ ምዕራፍ 12 ቁጥር 9 ላይ እንደዚህ ይላል። ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ ይላል። ተመልከቱ። ራእየ ዮሐንስ ምዕራፍ 12 ቁጥር 9 ላይ ምንድነው የሚለው? ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ። እንግዲህ በመዝሙረ ዳዊትም ምዕራፍ 90 መዝሙር 90 ላይ ዘንዶውን ትቀጠቅጣለህ የሚል አለ። እባቡንና ዘንዶውን ትረግጣለህ የሚል አለ። መዝሙር 90 ላይ እዛ ላይ የሚለው ዲያብሎስን ነው። እዚህም ጋር በግልጽ በተለይ ደግሞ በግልጽ አብራርቶ ቅዱስ ዮሐንስ በራእዩ ላይ እባብ እንደሚባል ሰይጣን በግልጽ ተናግሮታል። ዲያብሎስ ሰይጣን የሚባለው እባብም የሚባለው አንድ እንደሆነ እንደዚህ ይላል። ዓለሙን ሁሉ የሚያስተው ዲያብሎስና ሰይጣን የሚባለው ታላቁ ዘንዶ እርሱም የቀደመው እባብ ተጣለ። የቀደመው እባብ፣ ታላቁ ዘንዶ፣ ሰይጣን፣ ዲያብሎስ የሚባለው ይሄ ዓለሙን ሁሉ የሚያስተው ማን ነው ማለት ነው? ሳጥናኤል ወይም ደግሞ ሉሲፌር የምንለው ነው ማለት ነው። ስለዚህ በዘፍጥረት ምዕራፍ 3 ቁጥር 15 ላይ እንግዲህ እንደምናየው ምንድነው የሚለው? በአንተና በሴቲቱ መካከል በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እርሱ እባቡን ነው እንደዚህ ያለው። እንግዲህ እግዚአብሔር አምላክ ምን አለው? እባቡን በአንተና በሴቲቱ መካከል በዘርህና በዘሯ መካከል። እንግዲህ የቀደመው እባብ በራእየ ዮሐንስ እንዳየነው የቀደመው እባብ የተባለው ሰይጣን እንደሆነ አይተናል አይደል? ስለዚህ እዚህ ጋር እባብ የሚለው ሰይጣኑ ነው ማለት ነው። እና በአንተና በሴቲቱ መካከል በዘርና በዘሯ መካከል ጠላትነትን አደርጋለሁ። እርሱ ራስህን ይቀጠቅጣል፣ አንተም ሰኮናውን ትቀጠቅጣለህ። ቅዱስ ሄሬኒዮስ የሚባል
የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር ማለት ነው። ቀጥታ ከሱ የተማረ በሱ የተሾመ ቅዱስ ሄሬኔዎስ የሚባለው ታላቁ ቅዱስ አባት ዘሯ ያለው የሴቲቱ ዘር የተባለው የድንግል ማርያም ልጅ ኢየሱስ ክርስቶስ እንደሆነ እንግዲያውማ የሔዋን ልጅማ እንኳን ሊቀጠቅጥ የተቀጠቀጠ ነው እኮ። ክርስቶስ እስከሚወለድ ድረስ ያለው የአዳም ዘር በሙሉ የሔዋን ልጅ እኮ እንኳንስና ሊቀጠቅጥ ይቅርና ይሄንን ግዙፉን እባብ በልቡ የሚሳበውን አናቱን ሊቀጠቅጥ ይችላል። ነገር ግን እንደነገርኋችሁ ዋናው መንፈሳዊ መልእክቱ በዚህ በግዙፉ እባብ አድሮ ያሳተው እባብ በማደሪያው በእባብ የተጠራው ሰይጣን የቀደመው እባብ ዘንዶ ታላቁ ዘንዶ ዓለሙን ሁሉ የሚያስተው ሰይጣን ዲያብሎስ እርሱ ራሱን የሚቀጠቀጠው በሴቲቱ ዘር በድንግል ማርያም ልጅ በክርስቶስ እንደሆነ አንተ ደግሞ እርሱ አንተ ሰኮናውን ትቀጠቅጣለህ የሚለው ይላል ቅዱስ ሄሬኔዎስ ማለት ነው። ሰኮናውን ትቀጠቅጣለህ የሚለው ሰኮናውን መቀጥቀጥ ማቁሰል ነው። ይህ ክርስቶስ በመስቀል ላይ መገረፉ መሰቀሉ መስቀል ላይ ያየው መከራ በስጋ ቢሞትም በመንፈስ ሕያው ነውና እንደ ቁስል ነው የሚቆጠረው። ነገር ግን ዲያብሎስን በሞቱ ሞትን ገድሎ የጥልን አባት ዲያብሎስን ድል አድርጎ ቀጥቅጦ ያደከም። እንግዲህ እባብ ራሱን ሲቀጠቀጥ ከተቀጠቀጠ ሌላው አካሉ ምንም አይጎዳም። እባብን ለመግደል ራሱን ነው የምንቀጠቅጠው። ይሄን ግዙፉን እባብ ማለት ነው። ዲያብሎስንም ቀጥቅጦ ኃይሉን ያደከመልን ክርስቶስ ኢየሱስ በመስቀሉ ነውና በመስቀል የተገረፈውን የተቸነከረውን የተሰቀለውን ሰኮናውን ትቀጠቅጠዋለህ አንተ፣ እርሱ ደግሞ ራስህን ይቀጠቅጣል። ሰኮናውን መቀጥቀጥ እንግዲህ የሰው ልጅ አሁን አናቱን መመታትና ሰኮናውን መቀጥቀጥ ማቁሰል ነው። ከዛ ያለፈ እንትን የለውም። አናቱን መመታት ግን ሞት ነው። ስለዚህ ምንድን ያደረገው? እባቡን አናትህን ይቀጠቅጠዋል አለ። የሴቲቱ ልጅ ዘሯ ማን ነው? የድንግል ልጅ ኢየሱስ ክርስቶስ። አናቱን ከተቀጠቀጠ ደግሞ ኃይል የለውም፣ ይሞታል ማለት ነው። ስለዚህ ያደክምሃል፣ ድል ያደርግሃል፣ የሞትን ኃይል ያጠፋል እያለው ነው። እርሱ ግን ምን ያደርጋል አለ? አንተ ደግሞ ሰኮናውን ትቀጠቅጣለህ። ክርስቶስን በመስቀል መገረፉ፣ መቸንከሩ፣ መቁሰሉ፣ በስጋ መሞቱ ምንም በስጋ እንኳን ቢሞት በመንፈስ ሕያው ስለሆነ ያ ሰኮናን መቀጥቀጥ ልክ ማቁሰል እንደሆነ የክርስቶስም የመስቀል ስቃዩ እንደ መቁሰል ነው ይልና ቅዱስ ሄሬኔዎስ። ስለዚህ በዘርህና በዘሯ መካከል የተባለ ክርስቶስ ነው የሴቲቱ ዘር የተባለው ሰይጣንን ዲያብሎስን ራሱን ቀጥቅጦ የሚያደክመው ድል የሚያደርገው እኛንም ነፃ የሚያወጣን ብሎ ይወስደዋል። ስለዚህ በዘፍጥረት ምዕራፍ 3 ላይ ስለ ኢየሱስ ክርስቶስ ልደትም ከተወለደም በኋላ በመስቀል ላይ ስለሚሰራው ስራ በሰፊው ተነግሮ እናያለን። ክርስቶስ እግዚአብሔር በልጁ ስጋ መልበስ እንደሚዛመደን እንደሚወለድ አላዋቂ ስጋን ለብሶ ወዴት ነህ የት ነህ ምን አደረክ የሚል ማለት የሚስማማው ስጋ ለብሶ በዚህ ምድር እንደሚመጣ ተመላልሶ እንደሚያስተምረን እንደሚያድነን እንደዚሁም ደግሞ በመስቀል ላይ ደግሞ ዲያብሎስን ቀጥቅጦ እንደሚያጠፋልን ተነግሯል። እና እነዚህ ትንቢቶች እነዚህ የተስፋ ቃላት እንዲፈጸሙ ነቢያት አቤቱ ክንድህን ካሪያ አምላክ ናና አድነን እያሉ 40 ቀን ይጾሙ ነበር፣ ይጸልዩ ነበር፣ ያለቅሱ ነበር ማለት ነው። እንግዲህ እግዚአብሔር ወልድ የእግዚአብሔር አብ ክንዱ ነው። አባቶቻችን በትርጓሜ እንደሚነግሩን ክንድ ከአካል ሳይለይ የራቀውን ያቀርባል፣ የቀረበውን ያርቁበታል። ስለዚህ እግዚአብሔር ወልድም አካላዊ ቃልም ከአባቱ ሳይለይ ከአብ ሳይለይ የራቀውን አዳምን አቅርቦታል፣ የቀረበውን ዲያብሎስን አርቆበታል ብለው ያስተምሩናል አባቶቻችን ማለት ነው። እግዚአብሔር